ቆይ አንዴ እንዳታሳልፉት። ሰላም እግዚአብሔር ቤተሰቦች እንደምን አላችሁ? አንድ ትልቅ የበረከት የሰላም የድህነት ቦታ የሆነ ላሳያችሁ። ቦታው ሳፈጃ አቡነ እጨጌ ዮሐንስ ገዳም በመባል ይታወቃል። በሰሜን ሸዋ ሀገረ ስብከት በአንጎለላና ጠራ ወረዳ ስር የሚገኘው ከ1000 ዓመት በላይ ያስቆጠረው ጥንታዊውና ተአምረኛው ሳፈጃ አቡነ እጨጌ ዮሐንስ ገዳም። በዚህ ገዳም ከማንኛውም በሽታ በአንድ ቀን ጥምቀት ብቻ የሚፈወሱበት፣ በረከትን የሚቀበሉበት፣ ጽድቅን የሚጎናጸፉበት ገዳም ሲሆን አባታችን ጻድቁ አቡነ እጨጌ ዮሐንስ ለ50 ዓመት የጸለዩበትና መጀመሪያ የገደሙት ታላቅ ገዳም ነው። በዚህ ገዳምም ታላላቅ ቅዱሳን አባቶች ጻድቁ አባታችን አቡነ ሕፃምዋ፣ አቡነ በትረ ማርያም፣ አቡነ ሞዐ ኢየሱስ፣ አቡነ ኤዎስጣቴዎስ፣ አቡነ ዮሴፍና ሌሎችም ቅዱሳን አባቶች ከጻድቁ አቡነ እጨጌ ዮሐንስ እጅ ምንኩስናን የተቀበሉበት ታላቅ ገዳም ነው። በዚህ ገዳምም የአባታችን የጻድቁ የአቡነ በትረ ማርያም መካነ መቃብራቸው እዚሁ ይገኛል። በዚህ ገዳም ጌታችን አምላካችንና መድኃኒታችን ኢየሱስ ክርስቶስ ለጻድቁ አባታችን አቡነ እጨጌ ዮሐንስ ቃል ኪዳን ሲገባላቸው ልጄ ወዳጄ እጨጌ ዮሐንስ በደጅ መጥቶ የተማጸነውን እጅህን የረገጠውን ጸበልህን የተጠመቀውን በአንድ ቀን በዕለት እምርልሃለሁ ብሎ ቃል ኪዳን ገብቶላቸው ዛሬም በዚህ ገዳም ከማንኛውም በሽታ ጭንቀት በአንድ ቀን ጥምቀት ብቻ ይፈወሳሉ። ኑ ከጻድቁ ረድኤት በረከት ይቀበሉ። ድንቅ ተአምራዊ አባት ናቸው። በድጋሚ ያስተውሉ። ቀዳሜን የጠቆመ ገድሌን የሰማ ያሰማ በመንግሥተ ሰማያት በሕይወት መዝገብ መዝግብልኝ ብለው ቃል ኪዳን የተገባላቸው ኢትዮጵያዊ ቅዱስ አባት ለአጋንንት እሳት፣ ለነፍሳቸው እድሳት፣ ለኮሮና መድኃኒት፣ ለዕውራን ብርሃን፣ ለሕሙማን ፈውስ፣ ለችግረኞች ማግኛ ከጭንቅ አውጪው ተአምረኛ ጸበሉ እንደ ጅረት እየፈሰሰ ነው። እንደ ሊዲያ ልቡ የተከፈተለት የመዳኑ ቀን የደረሰ ማን ይሆን? ይህ አስደናቂስ ገዳም የት ይሆን መገኛው?